ነገሮች ከመበላሸታቸው በፊት ሁልጊዜም አንድ ልዩ ጸጥ ያለ ቅጽበት አለ። ይህ ቅጽበት በይፋ የሚታይና የሚሰማ ቅጽበት አይደለም። ነገር ግን ከመሰበራቸውና ነገሮች ከመበላሸታቸው በፊት በውስጣችሁ ያለ አንዳች የእውነት ድምጽ ይህ ስህተት ነው ብሎ ሹክ የሚላችሁ ቅጽበት ነው። እናንተም ያንን ድምጽ ችላ ትሉታላችሁ። እናም ጥቂት ዘለግ ያለ ጊዜ ትቆያላችሁ። ስፋት ያለው ተስፋንም ትሰንቃላችሁ። ምክንያቱም ትቶ መሄድን እንደ ሽንፈት ቆጥራችሁታል። ምክንያቱም ርቆ መሄድ እንደ ድክመት ይታያችኋል። አሁን ወደ ኋላ ለመመለስ እንዳትፈቅዱ የሚያግዳችሁ ብዙ መስዋዕትነትን ከፍላችኋል። ነገር ግን ብዙ ሰዎች በጣም ዘግይተው የሚረዱት እውነት ይህ ነው። ሞኝና ቂል ሰው ማለት የተሸነፈ ሰው ሳይሆን ኪሳራውንና ቀድሞውኑ የተወሰደበትን ነገር ትቶ ለመሄድ እምቢ የሚለው ሰው ነው። በዛሬው የሰው መንገድ ዝግጅታችን የምንነጋገረው ራሳችንን ከሞኝነት ስለማውጣትና ትቶ ስለመሄድ ነው። ከጽናት የሚበልጥ ዲሲፕሊን ወይንም ስነ ስርዓት አለ። ከመጽናትና ከፐርሲስተንስ የበለጠ ጥልቀት ያለው ጥንካሬ አለ። ከድልና ከማሸነፍ የበለጠ አደገኛ ኃይል አለ። እሱም ርቆ የመሄድ ችሎታ ይባላል። በንዴትና በፍርሃት ሳይሆን ነገሮችን አጥርቶ መመልከት በመቻል ርቆ መሄድ። ብዙዎቻችን ነገሮች ላይ የሙጥኝ ማለትንና እስከ መጨረሻው በጽናት መታገልን ተምረናል። በታማኝነት፣ በምኞት አምቢሽን ወይም በኩራት ስም ራሳችንን እስክናጠፋ እንድንታገል ተመክረናል። በአንድ ነገር ላይ መጽናት በጎነት እንደሆነ፣ ማቆም ውርደት እንደሆነና መተው ደግሞ ሽንፈት እንደሆነ ተነግሮናል። ነገር ግን ይህ ትምህርት ያልተሟላ ትምህርት ነው። ምክንያቱም ነፍስን የሚያበሰብሱና የሚያዝሉ ውጊያዎች አሉ። አእምሮን እርቃን የሚያስቀሩ ትርጉም አልባ ፍለጋዎች አሉ። መስዋዕትነታችሁ ይቅርና አብሯቸዋቸው መቆየታችሁ እንኳን የማይገባቸው ሰዎች አሉ። ታዲያ መቼ ርቃችሁ መሄድ እንዳለባችሁ ካልተማራችሁ በራሳችሁ ግትርነት የታሰራችሁ ባሪያ ትሆናላችሁ። ትቶ መሄድ የማይችል ሰው ጠንካራ ሳይሆን ባሪያ ነው። በኢጎ ተጠፍሯል። መቆጣጠር በማይችላቸው ውጤቶችና ለመልቀቅ በማይፈልጋቸው ቅዠቶቹ ታስሯል። ባለበት ቦታ የሚቆየው መቆየት ስላለበት ሳይሆን ጉዳዩ ማለቁን አምኖ መቀበል ስለሚከብደው ነው። ቂሎች የሚፈጠሩት በዚህ መንገድ ነው። አንድ ነገር ጨርሶ ባለማወቃቸው ሳይሆን ነገሩ ላይ በቁርጠኝነት በመጣበቃቸው ወይንም በአታችመንት ሳቢያ ነው። ትክክል ወይም ጠንካራ ሰው ሆኖ ለመታየት ከመፈለግ ጋር ተጣብቀዋል። ስለ ማንነታቸው ለራሳቸው ከሚነግሩት የውሸት ታሪክ ጋር ተጣብቀዋል። ስለዚህ በማይገባቸው ቦታዎች ውስጥ ይቆያሉ። በተሰበሩና በማይጠገኑ ግንኙነቶች ውስጥ መኖራቸውን ይቀጥላሉ። የተሸነፉባቸውን ጦርነቶችም ይዋጋሉ። ይህንን የሚያደርጉትም ተስፋ ስላላቸው ሳይሆን መተው የገነቡትን ማንነታቸውን እንደሚያፈርሰው ስለሚሰማቸው ነው። ነገር ግን እውነታ ወይንም ሪያሊቲ ከናንተ ማንነት ጋር ለድርድር አይቀመጥም። ስፍር ቁጥር የሌለው ጊዜ ማባከናችሁን አሊያም አቅማችሁ እስኪሟጠጥ ድረስ ጥረት ማድረጋችሁን ከመጤፍ አይቆጥረውም። መቀጨቱ ለማይቀር ትርጉም የሌለው ዓላማ በታማኝነት መልፋታችሁን እንደምንም አያየውም። በአጭሩ እውነታና ርህራሄ አይተዋወቁም። እውነታ ምላሽ የሚሰጠው ለተጨባጭ እውነት ብቻ ነው። እውነት ደግሞ በትክክል ካስተዋል ነው ብዙ ጊዜ አንድ መሰረታዊ ነገርን ይፈልጋል። መለየትን፣ ትቶ መሄድን ወይንም ትቶ መውጣትን። ትቶ መሄድ ስንል ጥረት ማድረግን መተው ማለታችን ሳይሆን ጥረታችንን አቅጣጫ ማስያዝ ማለታችን ነው። ለማያድግና ለማይለወጥ ነገር ስትሉ ራሳችሁን መስዋዕት በማድረግ ውስጥ ምንም የሚገኝ ክብር ሆነ እረፍት የለም። በሚያደክማችሁና በሚያጠወልጋችሁ ቦታ በመቆየት ውስጥ ምንም ጥበብ የለም። ለይስሙላ ብሎ በመሰቃየት ውስጥም ምንም በጎነት የለም። የሰለጠነና ዲሲፕሊንድ የሆነ አእምሮ ሲኖራችሁ ግን ነገሮች ላይ ተጣብቃችሁ አትቀሩም። ይልቁንም አእምሯችሁ በትክክል ይታዘባል። እንዲህም ይጠይቃል፣ ያለሁት ዓላማዬን በሚያገለግል ቦታ ነውን? ይህ ከምፈልገው ነገር ጋር ይጣጣማል? እድገትን የሚያመጣልኝ ነገር ነው ወይንስ የጽናትን ካባ የለበሰ የመበስበስ ሂደት ነው የሚሉ ጥያቄዎችን ይጠይቃል። የጥያቄዎቹ መልስ ግልጽ ሲሆንለትም አእምሯችሁ ያለምንም ማመንታት እርምጃ ይወስዳል። ያልሰለጠነና ዲሲፕሊን ያልሆነ አእምሮ ካላችሁ ግን ውሳኔ እንዳትወስኑ ይቃወማችኋል፣ ይከራከራል። ኃላፊነት ከመውሰድ ይልቅ በሌሎች ላይ ማመካኘትን ይመርጣል። ባለበት ለመቆየትም ሰበቦችን ይደረድራል። ትንሽ ጊዜ ብቻ ይላል። ነገሮች ይቀየራሉ። አሁን ትቼ መሄድ አልችልም ይላል። ነገር ግን ከነዚህ ሁሉ ሰበቦች ስር የተኛ አንድ ቀላል እውነት አለ። ፍርሃት። የኪሳራ ፍርሃት፣ ሰው ምን ይለኛል የሚል ፍርሃት ወይም ትቶ ከመሄድ ቀጥሎ የሚመጣውን ያልታወቀ ነገር የመፍራት ስሜት አለ። ስለዚህም ሞኝ ሰው እርግጠኛ ካልሆነው ነፃነት ይልቅ የሚያውቀውን ስቃይ ይመርጣል። ግን ደግሞ ይህንን ከግምት አስገቡ። መሆን በሌለባችሁ ቦታ ላይ የምታሳልፉት እያንዳንዱ ቅጽበት መሆን ከሚገባችሁ ቦታ ላይ የተሰረቀ ቅጽበት ነው። ሁልጊዜም ማስታወስ ያለባችሁ ሀቅ ጊዜ ገለልተኛ ወይም ኒውትራል አለመሆኑ ነው። የሆነ ነገር ለማድረግ ስላመነታችሁ አይቆምላችሁም።
በተሳሳተ መንገድ ላይ ለምታሳዩት ታማኝነት ካሳ አይከፍላችሁም። ጉልበታችሁንም ትኩረታችሁንም በጥቅሉም ሕይወታችሁን ይዞ ወደፊት ብቻ ነው የሚገሰግሰው። ስለዚህ በመቆየታችሁ የምትከፍሉት ዋጋ ሁልጊዜም ከላይ ከሚታየው በላይ ከፍተኛ መሆኑን ማስተዋል ይኖርባችኋል። በእውነተኛ ጽናት ወይም በፐርሰቪራንስ እና በመቀዛቀዝ ወይንም ስታግኔሽን መካከል ትልቅ የሆነ ልዩነት አለ። ፐርሰቪራንስ ይገነባችኋል፣ ስታግኔሽን ደግሞ ባላችሁበት ያጠወልጋችኋል። እውነተኛ ጽናት ወይንም ፐርሰቪራንስ ማለት ትርጉም ወዳለው ግብ ለመድረስ ስትሉ በእንቅፋቶች ውስጥ መጓዝ ነው። ስታግኔሽን ወይንም ባላችሁበት መርገጥ ማለት ውል የሌለውን ተቃውሞ ማንሳት፣ ፍሬ የሌለው ጥረት ማድረግ ወይም እድገት የሌለውን ልፋት መልፋት ማለት ነው። እነዚህ ሁለቱ ተግባር ላይ ሲወርዱና ባልበሰለ አይን ሲታዩ አንድ ይመስላሉ። ምክንያቱም ሁለቱም ትግል አለባቸው፣ ሁለቱም ጥረት ይፈልጋሉ፣ ሁለቱም በቦታው ላይ መቆየትን ይጠይቃሉ። ሆኖም ግን አንዱ ወደ ላይ ሲመራ፣ ሌላኛው ደግሞ ወደ የትም የማያደርስ ከንቱ ልፋት ነው። ልዩነቱን ማወቅ የሚቻልበት ብቸኛው መንገድም ለራስ ያፈጠጠውን እውነት ለመንገር መጨከን፣ ለዚህ እውነትም ታማኝ መሆን ነው። እስኪ ስለዚህ ጉዳይ አሁን የማውቀውን ነገር በጠቅላላ እያወቅኩ ግን ደግሞ ገና ዛሬ የምጀምረው ቢሆን ኖሮ እንደገና እመርጠውና እጀምረው ነበር ስትሉ ራሳችሁን ጠይቁ። መልሱ አይ አልጀምረውም ነበር ከሆነ እናንተ በአቋማችሁ እየጸናችሁ ሳይሆን ነገርየው ላይ የሙጥኝ ብላችኋል ወይም ተጣብቃችኋል ማለት ይሆናል። የሙጥኝ ማለት ደግሞ የሞኝ ቋንቋ ነው። በሞኝ ቋንቋ ውስጥ ደግሞ ኩራት አይጠፋም። በነገራችን ላይ ኩራት ራሱን በስውር ያስቀመጠ አምባገነን ማለት ነው። አንድን ነገር መተው ውርደት እንደሆነ ሹክ ይላችኋል። ሌሎች እንደሚፈርዱባችሁ፣ አቋርጦ ትቶ መሄድ ክብራችሁን እንደሚቀንሰው ይነግራችኋል። ሆኖም ግን ኩራት ከምንም አይጠብቃችሁም። ይልቁንም በመንጠቆ ያጠምዳችኋል። ነገሮች ከተለወጡ በኋላ እንኳ ለረጅም ጊዜ እዚያው ቁስል ላይ እንድትቆዩ ያደርጋችኋል። መቆጣጠር በማትችሉት ውጤት ላይ የፊጥኝ ያስራችኋል። ለተተዉት የሚገባችሁን ጉዳይ እንዲያውም እንድትከላከሉለት ያደርጋችኋል። ይህንን በማድረግም ውስጣዊ ኃይላችሁንና አቅማችሁን እምሽክ አድርጎ ይበለዋል። ምክንያቱም እውነተኛ ኃይል የሚገኘው የምትሳተፉባቸውን ነገሮች በመምረጥ ውስጥ እንጂ የምታገኟቸውን ውጤቶች በግድ እንዲመጡ በመማሰን ውስጥ አይደለም። ልብ በሉ፣ አንድ ጎበዝ ጦረኛ ተዋጊ ያገኘውን ጦርነት ሁሉ አይዋጋም። አንድ ጎበዝ ስትራቴጂስትም እያንዳንዱን አጋጣሚ ለጥቅሙ አያሳድድም። ጠቢብም በእያንዳንዱ ነጥብ ላይ አይከራከርም። ምክንያቱም መምረጥ፣ መተውና ማፈግፈግ ትልቅ ኃይል መቆጠቢያ መሳሪያዎች ናቸው። ታዲያ ጉልበት ውስን እንደሆነና ያንን ጉልበት የሚያውሉበት ቦታም ሁሉንም ነገር እንደሚወስን ይረዳሉ። ትቶ መሄድ ስንል ነገሮችን የማድረግ ይሁንታችንን ማጣት ማለታችን አይደለም። በሕይወት ውሳኔዎቻችን ላይ ቁጥጥር እንደምናደርግና ይህንንም ማረጋገጥ ስለመቻል ማውራታችን ነው። በማይጠቅሟችሁ አዙሪቶች ውስጥ ላለመሳብ እምቢ ማለት መቻል፣ ሁሉም መንገድ የእናንተ መንገድ እንዳልሆነ መረዳት መቻልም ነው። ጥንካሬያችሁን በትክክል የሚጠቅማችሁ ነገር ላይ ለማዋል ስትሉ የምትወስኑት ውሳኔ ነው። ይህ ደግሞ ራስን ማላቀቅን ወይንም ዲታችመንትን ይፈልጋል። ራስን ማላቀቅ ማለት በስሜት መዛባት ሳቢያ ያልተሸፈነ የጠራ እይታ ወይንም ክላሪቲ ነው። ይህም ነገሮችን ስታዩአቸው እንዲሆኑላችሁ እንደምትመኙት አድርጋችሁ ሳይሆን እንዳሉ እንደሆኑት አድርጋችሁ እንድታዩአቸው ያስችላችኋል። መላመድን አስፈላጊ እንደሆነ ነገር አትቆጥሩትም። ነገሮችን በግልጽ አጥርታችሁ ማየት ትችላላችሁ። ይህ ደግሞ አንድ ነገር ከእናንተ ጋር የማይጣጣም በሚሆንበት ጊዜ ትታችሁት መሄድን አይቀሬ ያደርገዋል። ሆኖም አብዛኛው ሰው ራስን ከማላቀቅ ወይንም ከዲታችመንት በተቃራኒ የቆመ ነው። እውነተኛ ማንነታቸውን ከህይወት ምርጫዎቻቸው ጋር አዋህደው ስለሚመለከቱ እነሱ ራሳቸው ያንን የሚያሳድዱትን ነገር ሆነው ያርፉታል። ማለትም ራሳቸውን በሪሌሽንሺፖቻቸው፣ በሙያቸውና በህይወት ትግላቸው ይተረጎሙታል። ስለዚህ ራስን የማላቀቂያው ጊዜ ሲመጣ የራሳቸውን አካል እንደማጣት ሆኖ ይሰማቸዋል። ስለዚህ ራሳቸውን ከጉዳዩ መለየት እንደሞት ሆኖ ስለሚሰማቸው ትክክል ባይሆኑም ባሉበት ይቆያሉ። ነገር ግን የማይረዱት ነገር አለ። ለመሞት እምቢ የሚል ነገር ባለበት ይበሰብሳል። ያለቀለትን ነገር ካለቀቃችሁት በውስጣችሁ ይበሰብሳል። ሐሳባችሁን ይመርዘዋል፣ ጉልበታችሁን ያመነምነዋል እና ውሳኔያችሁንም ያዛባውና ውጥንቅጡ የወጣ እንዲሆን ያደርገዋል። ልብ በሉ፣ አንድን ያለቀለት ወይንም የተበላሸ ነገር መልቀቅ ማጣት ማለት አይደለም፣ መንጻት ነው። አንዳንዴ ባላችሁበት የምትቆዩት በዚያ ነገር 100% ስለምታምኑ ሳይሆን ከተዋችሁት በኋላ ምን ይፈጠራል የሚለው ስለሚያስፈራችሁ ነው። ይህ የማይታወቀውና የምትፈሩት ዓለም ሰፊና ጸጥ ያለ ቦታ ነው። ምንም አይነት ዋስትና የለውም። ኢንስታንት የሆነ ሽልማት ወይንም ግልጽ የሆነ አቅጣጫም የለውም። እነዚህ ገና ስትደርሱበት የምትፈጥሯቸውና የምታስተካክሏቸው ነገሮች ናቸው።
ይህ ደግሞ ለአእምሮ ትልቅ የቤት ሥራ ነው። ስለዚህም አጥፊ ቢሆን እንኳን ወደሚያውቀውና ወደ ለመደው ነገር ራሱን ያስጠጋል። ነገር ግን ለውጥ በሚታወቅ ነገር ውስጥ ኖሮ አያውቅም። ለውጥና እድገት የሚኖረው ከሚታወቀውና ከተለመደው ነገር ባሻገር ባለው ስፍራ ላይ ነው። ወደዚያ ስፍራ ለመግባት ደግሞ ምንም እንኳን ቀደም ሲል ጠቅሟችሁ የነበረ ቢሆንም አሁን የማይጠቅማችሁ የሆነን ነገር ትታችሁ ለመሄድ ፈቃደኛ መሆን እጅግ አስፈላጊ ነው። ሁሉም ነገር የራሱ ወቅት አለው። አንዳንድ ነገሮች በባህሪያቸው ጊዜያዊ ናቸው። አንዳንድ መንገዶች ለተወሰነ ጊዜ ብቻ እንድትሄዱባቸው የታሰቡ ናቸው። አንዳንድ ሰዎች ከህይወታችሁ ጋር ተገናኝተው ከዚያ እንዲለዩአችሁ ወይም እንድትለዩአቸው የሚገባቸው ናቸው። ጥበብ የሚገኘውም ያ ወቅት መቼ እንዳለቀ ሳትዘገዩ በማወቅ ውስጥ ነው። በነገራችን ላይ ሞኝ የሆነ ሰው እያንዳንዱን ወቅት ከሚገባው በላይ ለማራዘም ይጥራል። በነባሩ ነገር ላይ ይጣበቃል። የሞተውን ነገር ሕያው ለማድረግ ይለፋል። ለውጥን ለመቀበል አሻፈረኝ ይላል። ይህን በማድረግም ውስጥ ይዘገያል። ስልጡን ሰው ግን ከጊዜ ጋር አብሮ የሚራመድ ነው። ራሱን መቼ እንደሚያካትት፣ መቼ እንደሚጸናና ከሁሉም በላይ ደግሞ መቼ ትቶ መሄድ እንዳለበት ያውቃል። ትቶ መሄድ ትልቅ ድፍረትን ይጠይቃል። በጩኸትና በወከባ የሚገለጽ ድፍረት ሳይሆን ጸጥ ያለና በእርጋታ የሚከናወን ውስጣዊ ድፍረትን ይጠይቃል። ይህ ድፍረት ለብቻችሁ እንድትቆሙ የሚያስችላችሁ ድፍረት ነው። ሌሎችን ለማሳዘን ኃላፊነት የምትወስዱበት ድፍረት ነው። ይህ ድፍረት በአንድ ወቅት አምናችሁበት የነበረውን መንገድ ለመተው የሚያስችላችሁ ድፍረት ነው። ምክንያቱም ድፍረት ማለት የሆነን አደጋን መጋፈጥ ብቻ አይደለም፣ እውነትን መጋፈጥም ጭምር ነው። አደጋ መጋፈጥን ብዙ ሰዎች ያደርጉታል። እውነትን መጋፈጥ ግን ለጥቂቶች ብቻ የሚቻል ነው። ምክንያቱም እውነት ምቾት የሚሰጥ አይደለም። በዚህ ጊዜ ሁለት ምርጫዎች አሏችሁ። እውነቱን ተቀብላችሁ መተው ያለባችሁን ትታችሁ መሄድ፣ አሊያም እውነቱን ክዳችሁ ባላችሁበት ታስራችሁ መቅረት። ይህ የእናንተ ምርጫ ነው። በዚህ ሂደት ውስጥ ማመንታት ደግሞ አንዳንዴ ወጥመዱን እያጠናከረው እንደሚሄድ ማስተዋልም ይገባል። ምክንያቱም በቆያችሁ ቁጥር መልቀቅ ይበልጥ እየከበዳችሁ ይሄዳል። ይበልጥ ኢንቨስት ታደርጋላችሁ፣ ይበልጥ ሰበብ ትደረድራላችሁ። መተው የማይቻል እስኪመስል ድረስ ነገሮችን ይበልጥ ታወሳስቧቸዋላችሁ። ጊዜን መምረጥ ወይንም ታይሚንግ ወሳኝ የሚሆነውም ለዚህ ነው። በጣም ቀድማችሁ ያለ ጊዜው ትታችሁ ከሄዳችሁ እድገትን ልታጡ ትችላላችሁ። በጣም ዘግይታችሁ ከወጣችሁ ደግሞ ራሳችሁን ልታጡ ትችላላችሁ። ሚዛኑ የሚገኘው በንቃት ወይንም በአዌርነስ ውስጥ ነው። ንቁ ሆናችሁ ምልክቶችን ተከታተሉ። ጥረታችሁ ውጤት ማምጣት ሲያቆም፣ የእናንተ በሆነ ቦታ መገኘት ዋጋ ሲያጣ፣ ኢነርጂያችሁ እየተሟጠጠ ሲመጣ፣ ካላችሁበት ሆናችሁ ወደፊት ስታዩ መንገዱ ምንም ትርጉም ያለው ውጤት የማይሰጥ በሚሆንበት ጊዜ እነዚህ ልታሸንፏችሁ የሚገባችሁ ተግዳሮቶች ሳይሆኑ እንድትወጡ ቀይ መብራት እያበሩላችሁ ያሉ ምልክቶች መሆናቸውን እወቁ። ትቶ በመሄድ ውስጥ የምታገኙት ራሱን የቻለ ሽልማት አለ። የራሳችሁን ነፃነት ታስመልሳላችሁ። በሁኔታዎች እንዳልተገደዳችሁ ይታወሳችኋል። ለማይጠቅማችሁ ነገር የመገዛት ግዴታ እንደሌለባችሁ ይታያችኋል። አቅጣጫችሁን የመምረጥ ስልጣን እንዳላችሁ ይገባችኋል። ይህ መረዳት ደግሞ ሁሉንም ነገር ይለውጠዋል። ልብ በሉ፣ አንዴ መሄድ እንደምትችሉ ካወቃችሁ በኋላ ማንም ሊቆጣጠራችሁና ሊያስራችሁ አይችልም። ምክንያቱም ተለዋዋጭና ያለ ገደብ በነፃነት የምትጓዙ ትሆናላችሁ። ይህ ትልቅ ኃይል ነው። ትቶ መሄድ የሚችል ሰው ነፃ ስለሆነ አደገኛ ሰው ነው። ምክንያቱም ቀድሞውኑ ማጣትን የህይወት አካል እንደሆነ አድርጎ ተቀብሎታል። ማጣትን አይፈራም። ስለዚህም እንቅስቃሴውና የኑሮ ዘይቤው ከብዙዎች የተለየ ይሆናል። ምክንያቱም ማንኛውም ነገር ሊያልቅና ሊያበቃለት እንደሚችል ያውቃል። ሲያልቅና ሲያበቃለት ደግሞ ያለምንም ማመንታት ትቶ ለመሄድ ራሱን ዝግጁ ያደርጋል። ይህ ጥንቃቄ ወይም ፕሬሲዥን እንጂ ልበደረቅነት አሊያም ጨካኝነት አይደለም። ጉልበታችሁን ለሚጠቅም ነገር የመስጠትና ለማይጠቅም ነገር ደግሞ አልሰጥም ብሎ የመከልከል ችሎታ ነው። በመጨረሻም ህይወታችሁ የሚቀረጸው በምትከተሉት ነገር ብቻ ሳይሆን ለመቀጠል እምቢ ባላችሁት ነገርም ጭምር ነው። እያንዳንዱ የዘጋችሁት በር ሌላ በር እንድትከፍቱ ቦታ ይፈጥርላችኋል። ተዘግቶ የሚቀር በር የለም። የተዋችሁት እያንዳንዱ መንገድ የተሻለ መንገድ እንድታገኙ ነፃነት ይሰጣችኋል። ርቃችሁ በሄዳችሁ ቁጥር ተቆርጦ የቀረውን ማንነታችሁን መልሳችሁ ትረከባላችሁ። ስለዚህ መውጣትን አትፍሩ፣ ትቶ ለመሄድም አታመንቱ። ይልቁንም መሆን በሌለባችሁ ቦታ ላይ መቆየትን ፍሩ። ይልቁንም ጊዜያችሁን የማያሳድጋችሁ ነገር ላይ ማባከንን ፍሩ። ይልቁንም መልቀቅንና መተውን እስክትረሱ ድረስ በነገሮች ላይ የሙጥኝ ማለትን ፍሩ። ምክንያቱም የፈለጋችሁትን ነገር ከማጣት የሚከፋው እውነተኛ አደጋ እሱ ነው። ርቆ መሄድን ሽንፈት አድርጋችሁ ማሰብን በመተው ራስን የመግዣ ጥበብ እንደሆነ ተማሩ። ታዲያ ትታችሁ የምትሄዱት ደካማ ስለሆናችሁ ሳይሆን ንቁ ስለሆናችሁ፣
ስለወደቃችሁ ሳይሆን ሁሉንም ነገር እስከመጨረሻው የመታቀፍ ግዴታ እንደሌለባችሁ ስለተረዳችሁ መሆን አለበት። እናም ያ የማይቀረው ጊዜ ሲመጣ እንዳታመነቱ፣ ከእውነታ ጋርም አትከራከሩ። ቀድሞውኑ ከቁጥጥራችሁ ውጪ በሆነ ነገር ላይም አትጣበቁ። ራሳችሁን ከንዴትና ከጸጸት አጽድታችሁ ወደ ኋላም ሳታዩ ትታችሁት ሂዱ። ምክንያቱም ከፊት ያለው ያ ውብ መንገድ ባለበትና ባልተገባ ቦታ መቆየትን ለሚመርጥ ሞኝ ሰው የሚገባ መንገድ አይደለም። ያ የነጻነት መንገድ የሚገባው መቼ መሄድ እንዳለበት ለሚያውቀው ልዩ ሰው ብቻ ነው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።